ሳዕዲና አሊ እናንተ በአረብ ሀገር መጥታችሁ ይኸው የጻፈልኝ ጽፌላት ይኸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? በያላችሁበት ሰላማችሁ በዘት ይበል። እንግዲህ ዛሬ ይዤላችሁ የመጣው ቪዲዮ ለማመን ይከብዳል። ቅድም ደውዬ መረጃ የምትፈልጉ መረጃ አለን። አዎ መጀመሪያ እኔ ትናንትና እህቶቻችን አዳምጫለሁ መጥቷል። 400 ሺህ 140 ሺህ የተለያየ ሺህ ገብተው ይሄን በሰጥቻት ይኸው አመት ሆነኝ። ሉለት ትለኛለች፣ እንደዚህ ትለኛለች፣ እንዲህ ትለኛለች። ሸኮ ተቀብያለሁ። እኔ ያልኳቸው እህቶቼ መርሐባ፣ ዛሬ የእናንተን ሰምቻለሁ። ሳዕዲ ጋርና አለይ ጋር ደውዬ እነሱን አናግሬ ደግሞ ሚሉኝን ሰምቼ አናግራቸዋለሁ። እኔ የፈለኩት ነገሩን በውስጥ ለመጨረስ ነው። ከእነዚህ ልጆች ጋር ግሩፕ ከፍቼ እነሱን ማስገብቼ ሁለቱን ማስገብቼ እነሱ ግን ስማርት ናቸው። መጀመሪያ አዳዲስ ሰዎች አዲስ ቁጥር ያነሳሉ፣ ከዛ ብሎክ ያደርጋሉ። እንሂድ ቴሌፎን ላሳያችሁ ያለችኝን ማለት ነው። ኦኬ ታብታብ አድርጉ ያጀማ ታብታብ። መጀመሪያ የእሷን ቴሌፎን ሳላሳያችሁ ታብታቡ 50 ሺህ መግባት አለበት። ላይ ለቃተ ልቤ ነበረ። ስማቸውን እጠቅሳለሁ። ስሙ ከሚሴ ነው። ሳዕዲና አሊ ናቸው። በቃ ከ3 አመት በፊት ጠልቤያቸው ነበረ እና ከጦርነቱ በፊት ነው የጠለብኳቸው እቃ ማለት ነው። ያን ጦርነቱ እንደገባ እሷን ወደ እኔ ማምጣት አትችልም፣ እኔ መረከብ አልችልም ነበረ እና ተመካክረን ሳዕዲ ይቀመጥልኝ አንቺ ጋር ስላት ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ እሷ ጋር ማለት ነው። 3 አመት ምናምን ይሞላዋል ይመስለኛል። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል ሳዕዲ እቃዬን አስረክብኝ ካላሳሁን መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አምኛ ስለነበር ማለት ነው። እንዴት ነው እቃውን ግማሹን ሳታስገቢ ሙሉን ብር የምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት እቃን የገዛኋትኝ ያኔ ከማቆራረጥ ብዬ መንገዱን ዝግ ስለነበረ እኔ ካሽ እየላኩላ ነበረ እቃውን ስገዛ የነበረው ማለት ነው። ግን አሁን እቃዬን በምፈልግበት ሰዓት ሳዕዲ እቃዬን አስረክብኝ ስላት ነገ ዛሬ እያለች ይኸው አመት አስቆጠረች ማለት ነው፣ በራሷ ሰዓት ማለት ነው። ግን እኔ እቃዬን በምጠይቅበት ሰዓት እኔ ጋር 4 አመት እቃ አስቀምጠሽ አሁን ደግሞ እቃዬን አስረክብኝ እያልሽ ደግሞ ትጨቀጭቀኛለች የሚል ምላሽ ትሰጠኛለች ማለት ነው። በቤተሰብ ማስጠየቅ ያለው በውስጥም ለብዙ ሰዎችም እንትን ብያታለሁ። እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ። ወልጄ ተኝቻለሁ አለች እና መለሰቻቸው። ሸዋል 10 አለች። ሸዋል 10 ማባ 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ እያለች ብዙ ብር ነው እሷ በቃ እኔ ያለኝ በውስጥ አስተያየቻታለሁ። ሚዲያ ላይ ከመውጣቷ በፊት እዚህም ጅዳ ያሉትም ታዋቂ የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በውስጥ በብዙ ሰው አስደውያለሁ። እህቴ ራሱ ስደውልላት ኦኬ ማለት ነው እንጂ እንዴት እንደዚህ ያደርጋሉ የምትሉት ነገር እንትን አለ። ቀጥይ ማለሽ እህቴ፣ አንዳንዴ የምንሰማው ነገር በጣም ያናዳል። ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ከምንጽፍላቸው ነው። እውነት ነው በሉ። ግን በቤቷ በቲክቶክም በምንም ይሁት አድርጋኛለች። እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች በላይ ነው የኔ ብር ማለት ነው። እሷ ጋር ያለኝ ሀቅ 400 ሺህ 405 ሺህ ብር ነው የእሷ ላይ ያለኝ ቃል። የዛሬ አመት ነው ያዘዝኩት እኮ አረቢያ መጅልስ አዘዣት ነበረና ሙሉ መረጃ አለኝ። የላኩበት ረሲድም ያወራነው መልሰርድም አለኝ። ትልክልናለሽ? እሺ ሳዕዳ ነሽ? በዋትሳፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንደናግርሽ ስልክሽን ሰጥቶኝ ነው። ዋትሳፕ አይሰራም። ቴሌግራም ይሰራል? ኦኬ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። ሰላም አለይኩም። ተመልከቱ
የጻፈችውን ደግሞ አሳያችኋለሁ። መጀመሪያ ላይ እንግዲህ አስታሊ ነበር በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ከእሷ ጋር ነገሩ ቆይትባቸው ሊሆን ይችላል ይላል። ስለዚህ ጉዳዩን እያወቀች ነው ስልኳን ማተነሳ እየተራ ነው። መጀመሪያ አንስታልኝ ነበር። ማታውቀውን ሰው መጀመሪያ ታነሳለች። ቆይ ላሰማችሁ። ቅድም ደውዬ ይኸው ይሄ ማን ነው? የእሷ ነው የባሏ ነው? ይኸው የጻፈልኝ ጽፌላት፣ ይኸው አንብቡ አንብቡ። ቴሌግራም ላይ ይኸው ይታያችኋል አይደል? አንብቡ። ኦኬ። ባሏም ይኸው ይኸው ሰዎች ገንዘብ እየጠየቁ ስለሆነ ላናግራት ትፈልጋለሁ። ይኸው የሚፈልጋት ሰው ራሷ ጋር ይደውል እያሉ፣ ስለዚህ አልፈልጉም እነዚህ ሁለት ሰዎች ማለት ነው። ገባችሁ? እንጂ እኔ እዚህ ሚዲያ ላይ በቀጥታ አላመጣቸው ነበር። እድሉን ሰጥቻችኋለሁ። አሁን ደግሞ ከተበሉት ልጆች ራሳቸው ትሰማላችሁ ማለት ነው። ሀቅ ነው። እሺ እኔ እንደዚህ ፎቶቸውን አልለጥፍም። የተለያየ ችግር ሊኖርባቸው ይችላል። ገንዘብ ዕዳ ሊኖርባቸው ይችላል። ብዙ ነገር ሊያጋጥማቸው ይችላል። ገባችሁ? እነሱን አዳምጬ ግን እነሱ ደግሞ እኛን ገንዘብ ያለው ሰው እቃ እኛ ጋር ያዘዘ ሰው እነዛ ሰዎች ራሳቸው ያናግሩን። ከአንተ ጋር ምንም የምንነጋገረው ነገር የለም። እኔ ደግሞ እነዛ ሰዎቹ ደግሞ ሙቤ ሞክረን ስልካችን ብሎክ አርግተናለች፣ አታነሳም። እሺ ሰዎቹን ያናግሩኝ እያልሽ ቴክስቱ ላይ ጽፌላታለሁ። ለምንድን ነው ብሎክ የምታደርጋቸው ስላት አንተ ውሸታም ነህ ብሎክ ያደረኩት ሰው የለም አለች። ቴክስቱ ላይ አለ።